ታማሃል እኮ መባል አንፈልግም። በዚህ ልክ አይደለሁም እንደማለት የሚያድን ነገር የለም። ወጣቶች ልክ አይደለሁም አለ እግዚአብሔር ስንሰማ የመጀመሪያችን አይደለም። መለወጥ ለምንድን ነው ያቃተን? ለምንድን ነው መለወጥ ያቃተኝ ይላል። ስለዚህ እውነተኛ እረፍት የሚገኘው ራሱ ክርስቶስን በማግኘት ነው፣ እሱን በመረዳት ነውና ስለዚህ ለመጨረሻ ጊዜ እያደረግን መሞት የምንፈልገው ነገር ምንድን ነው? ነገ እንደማልሞት ማን ነው ቃል ይገባልኝ? ነገን ማን ነው ቃል ይገባላችሁ? እንደማንሞት የነገረን ማን ነው? ይሄ በጣም መታመምን አለማወቅ ነው ነገራችን። ሰው እንዳመመው ካላወቀ በስተቀር ሐኪም ቤት አይሄድም። ለምሳሌ አንድ ሰው ራሱን ቢያመው፣ አንድ ወጣት ራሱን ቢታመም የታመመበት ደረጃ ነው እስከ ሐኪም ቤት የሚያደርሰው። አብዛኞቻችን ለምሳሌ በመተኛት መፍታት እንፈልጋለን። ትንሽ ከፍ ሲል ወደ ማስታገሻ እናልፋለን። በጣም እየቆየና ህይወታችን ፊዚካሊ የምናደርጋቸው ነገሮች አፌክት እያደረገ ሲመጣ ግን ኦኬ ነገር ሐኪም ቤት መሄድ አለብኝ ወደ ማለት እናድጋለን። ሰው መታመሙን ካላወቀ በስተቀር አንዳንድ ጊዜ እንደው አጋጥሟችሁ ከሆነ የሆነ ነገር እጃችንን ቆርጦን ብዙ ስራ ከሰራን በኋላ ደሙን አይተን ነው የምናስተውለው። በጣም ብዙ ደሙ ይስታርገናል። እጃችን ተቆርጧል፣ ደሙ ረግቶ እጃችን ላይ ቁጭ ብሏል። ልክ እንደዚህ ይሄ እንዴት ነው ፔኑን ወዲያው ፊል አለማድረጋችን ታመን እንድንቆይ ያደርገናል። ስለዚህ ከበሽታዎች ሁሉ ትልቁ በሽታ ታመም ያለው ብሎ አለማሰብ ነው፣ ወይም ደግሞ ልክ ባይነትን ይዞ መኖር ነው። የዚህ ዘመን በጣም ብዙ ወጣቶች የሚደጋገሙት አንድ ቃል ምንድነው? ይሄ ህይወት የኔ ህይወት ነው። ስለዚህ እንደዚህ ማለታችን ያው ኢጎ ነው። በእርግጥ በጣም የሚታወቅ ኢጎ ነው፣ ትዕቢት ነው፣ መማርን አለመፈለግ ነው፣ አለመሸነፍ ነው። ስለዚህ የሆነ ሰው መጥቶ እንዳይመክረን፣ እውነቱን እንዳይነግረን ታማሃል እኮ መባል አንፈልግም። በዚህ ነገር ላይ ሁለት ነገር ማንሳት እንችላለን። ለምሳሌ አሁን የመጀመሪያው መደንዘዝ ነው፣ የህሊና መደንዘዝ ነው። ድሮ በጣም የሚያሳፍሩን የነበሩ ነገሮች አሁን እንደ ቀልድ አይደለ፣ በየኮሜንቱ በየቪዲዮ በየሜሙ ቀልድ አድርገን መስማት ጀምረናል፣ መሳቅ ጀምረናል። ሐሳቡ ሲመጣልን ምናማተብ የነበረው ምንደነግጥ የነበረው በጣም ያሳፍረን የነበሩ ሐሳቦች ቀልድ ሆነዋል። የህሊና መደንዘዝ ማለት ነው። ከተጠያቂነት ርቀናል። ይሄ እንዴት ነው? ኖርማል ነው፣ ምን ችግር አለው? ካላደረኩት ብናገረው ባስበው ምን ችግር አለው ወደ ማለት አድገናል። ከምን ነገር በላይ ደግሞ ድሮን ሰራቸው የነበሩ ካደረግናቸው በኋላ በጣም የተጠያቂነት ስሜት ውስጣችንን ያስጨንቀን የነበረ ልክ የመጀመሪያ ሲሆን፣ አሁን ግን ለምደነው በብዙ ሱስ ውስጥ ያለን ወጣቶች ይሄንን እንረዳለን ብዬ አስባለሁ። ካደረግን በኋላ እናለቅስ ነበረ እግዚአብሔርን ስናስብ፣ ቤተክርስቲያንን ስናይ። አሁን ግን በጣም ኖርማል ነው። ምንም ፊል ማድረግ እስከማንችል ድረስ ስሜቱ ውስጣችን ገብቶ የሚበረብረን ያ የድሮን ጊዜ እስክናጣ የልጅነት መንፈሳችን እስክናጣ ድረስ ደርሰናልና ልክ አይደለሁም እንደማለት የሚያድን ነገር የለም። ወጣቶች ልክ አይደለሁም። ለዛ ነው አሁን በጣም ሪሌት የሚያደርግ ነገሮች ለምሳሌ ቲክቶክ ስክሮል እያደረግን ቃለ እግዚአብሔር የሚናገር አንድ ሰባኪ ሲመጣ አባቶች ሁላችን የምናውቃቸው ይኖራሉና ቶሎ ብለን ስክሮል የምናደርገው መመለስ እንኳን አንፈልግም። ትንሽ የሼም ስሜት እንዳይሰማን ነው አንዳንዶቻችን ላይክ አድርገን እናሳልፋለን። ሐሳቡን መስማት አንፈልግም። ለምንድነው ካላችሁኝ በጣም ብዙ ቦታ የተናገርኩት ቃለ እግዚአብሔር ሶስት ነገር ነው ይላሉ አባቶች። ብርሃን ነው፣ መስታወት ነው፣ ከዛ ሰይፍ ነው ይላሉ። ብርሃን ነው ማለት በዚህ በጨለማው ስለተቀመጥን አሁን ላለን ወጣቶች፣ አሁን ላለን ምዕመናን ቃለ እግዚአብሔርን መስማት ያበረዋል። ግን ጨለማ ውስጥ ቁጭ ያልነው ከፊት ለፊታችን አንድ መስታወት ቁጭ አድርገን ነው። ራሳችን እንድናይ እድፋችንን አይተን እንድናስተካክል ሊያረገን የሚችል መስታወት ከፊታችን ቁጭ ብሏል። ያው ያለ ብርሃን ግን ያንን ማየት አንችልም። ስለዚህ አንድ ሰው ቃለ እግዚአብሔር ሲሰማ እየበራለት ነው የሚመጣው፣ እውነታው እየገባው ነው የሚመጣው። እውነታው ሲገባው ግን ከፊት ለፊት ያለውን መስታወት ሲያይ ራሱ ላይ ያለውን እድፍ እንዴት እንደቆሸሸን እንዴት እንደቆሳሰልና በጣም የሚዘገንን ነገር ሊያይ ይችላል። ያንን ማየት ስለማንፈልግ ብቻ ቃለ እግዚአብሔር መስማት አንፈልግም። ምክንያቱም እውነታውን ስለሚነግር እንዴት ከእውነተኛው መንገድ በብዙ ርቀት እንደተጓዝን መመለስ ስለማንፈልግ ኢግኖር አድርገን ነው መሄድ የምንፈልገውና ብርሃኑን ካበራልን በኋላ ከዛ በመስታወትነት ደግሞ ራሳችን፣ መልካችን፣ መታመማችን፣ መቁሰላችን ያሳየናል። ያን ጊዜ እንደ ሰይፍ ሆኖ ልባችን ይወጋናል። ስለዚህ ብዙዎቻችን ቃለ እግዚአብሔር ስንሰማ በጣም አፕሪሺየት የሚደረግ ስሜት የሚሰማን ከሆነ ትክክለኛ ቃለ እግዚአብሔር አለ የሚሰማን። ሊያስለቅሰን ይገባል፣ ልናፍር ይገባል። ምን አይነት ህይወት ነው እየኖርኩ ያለሁት? እውነት ልኖረው የሚገባው ህይወት ይሄ ነው የሚል ጥያቄ በጣም መጠየቅ ያስፈልገናል። እንዴት ኖርማል ይሆናል? እንዴት ምንም ነገር እንዳልተፈጠረ በጠዋት ተነስተን ህይወታችንን ኖረን ደግሞ ተኝተን ከዛ ያንን ህይወት ወደ መድገም እንዴት እንሄዳለን? እውነት እየኖርኩ ያለሁት ህይወት ትክክለኛ ህይወት ነው ወይ ብሎ ማሰብ ያስፈልጋል። እግዚአብሔርስ ያው እግዚአብሔር የፈጠረን እኮ ታውቃለች፣ ለሱ ነበር፣ እሱ እንድናገለግለው ነው። ግን እግዚአብሔርን አገልጋይ አድርገን ነው እየቀጠርን እየኖርን ያለ ነው። አብዛኞቻችን እግዚአብሔር የምንፈልገው ለጥቅም ነው። ግን እሱ ከኔ ምንድነው የሚፈልገው? እግዚአብሔር በእውነት እዚህ ምድር ላይ ያመጣኝ ምን አይነት ህይወት እንድኖር ነው የሚለው ነገር በጣም በጣም ወሳኝ ጥያቄ ነው። እነዚህን ጥያቄዎች እግዚአብሔር እንግዲህ ያው መመለሳችንን የሚፈልገውና በየትኛው መንገድ ውስጥ እኛን ለማስተማር እኛን ለመመለስ
ብዙ ቀዳዳዎችን ፈልጎ ገብቶ ያውቃል። ይህንን ቃል ስትሰሙ የመጀመሪያችሁ አይደለም። ቃል እግዚአብሔር ስንሰማ የመጀመሪያችን አይደለም። መለወጥ ለምንድን ነው ያቃተን? ለምንድን ነው መለወጥ ያቃተኝ? ያንን ማለት ያስፈልጋል። እንደውም አንድ ሳይኮሎጂስት ምን ይላል? ሁልጊዜ መለወጥ የምትፈልጉ ከሆነ አንድ ጊዜ ጨለማ ክፍላችሁ ውስጥ ቁጭ ብላችሁ አንድ ሪማርክብሊ በደንብ ሁልጊዜ እየጎዳኝ ያለ መጥፎ የሆነ ነገር እግዚአብሔር የሚያሳዝን አንድ ነገር ግን በየቀኑ ማድረገው ነገር ምንድነው ብለህ ራስን ጠይቅ ይላል። ሰው ጄኒዩን ሆኖ ከልቡ ራሱን አንድ ጥያቄ ከጠየቀ መልሱን ሁልጊዜም ቢሆን ያገኛል። ያንን መልስ ከመንፈስ ቅዱስ ከእግዚአብሔር ያገኛል። እኛ መጠየቅ አንፈልግም። ብንጠይቅ እንኳን መልሱ እስኪመጣ ድረስ መታገስ አንፈልግም። ምክንያቱም መልሱ ልክ አይደለም ወይም ታማሃል መዳን አለብህ የሚል ስለሆነ፣ ስለዚህ ከልክ ባይነት ወጥተን መታመማችን አውቀን ሐኪም ቤት ወደ ተባለችው ወደ ቤተክርስቲያን ልንሮጥ ይገባል። ይሄ በጣም ወሳኝ ነው። አለመረዳት እና በምናባዊ ዓለም መኖር ነው። ቅድም እንዳልኳችሁ መታመማችን አለማወቃችን ራሳችን የጠርነው የህይወት መስመር ውስጥ እንድንሄድ አድርጎናል። ይሄ ነው ትክክለኛው ህይወት እንድንል ማለት ነው። ስለዚህ እውነታውን መረዳት። ለምሳሌ ከብዙ ወጣቶች እንግዲህ የምናዳመጣቸው እንግሊዘኛ ሰዎች ጀርባ ያለውን ዓላማ መረዳት የሚፈልግ ወጣት የለም። ድምፁ ደስ ስለሚል ስለሚስበን እና ስለምንወደው ብቻ ማዳመጥ ነው። ዓለም ለምን በዚህ ልክ በጣም በቴክኖሎጂ እንደተጥለቀለቀች ሶሻል ሚዲያ ላይ የምናያቸው ነገሮች ሁሉ ህይወታችን ላይ ያስገብተን አፕላይ አድርገን የምንኖራቸው፣ ለምሳሌ አለባበሳችን ሊሆን ይችላል። ከየት እንደመጣ ዓላማው ምን እንደሆነ ምንን ሪፕሬዘንት እንደሚያደርግ የማወቅ ፍላጎት የለም። እውነታውን አለመረዳት፣ ትክክለኛው ህይወት ምንድነው የሚለውን አለማወቅና ይሄ ቨርቹዋል የሆነ ህይወት መኖር፣ ምናባዊ የሆነ ህይወት መኖር፣ ጥሩ የመሰለንን ነገር ወይም ደግሞ ልክ ነው ብለን ያሰብነው ነገር ላይ ሁሉ ህይወታችን ላይ አፕላይ አድርገን መቀጠል ማለት ነው። እና በተለይ በዚህ ዘመን ያለው ወጣት በሚታየውና በማይታየው ዓለም ላይ ያለው ዲፈረንስ ምን እንደሆነ የገባው አይመስለኝም። አብዛኞቻችን አልገባንም። ስለዚህ ሁላችን የምናምነው የሚታየውን ነገር ሎጂካል መጽሐፍ ቅዱስ ላይ የሚነሱትን ታሪኮች አናምንም። እግዚአብሔርን ማመን የሚባሉ ነገር ምሳሌ አንድ ሰው የቤተክርስቲያን ሰው መጥቶ ሊመክረን ይችላል። ካለንበት ችግር እንድንወጣ እንዲሁ ነው ያለህን ነገር አሁን ያለበትን ነገር ለእግዚአብሔር አሳልፈህ ስጠው፣ ምንም ጥረት አታድርግ ሲለን ማመን አንፈልግም፣ ውስጣችንም አይቀበሉ። ምክንያቱም እኛ የምናምነው የሚታየውን ዓለም ነው። ወይም ይሄ እንዴት ነው ሎጂካል ሆነናል። እንዴት ይሆናል? ይሄ የሚያሳየው በጣም ከቤተክርስቲያን ከመጽሐፍ ቅዱስ ከእግዚአብሔር መራቃችን ነው፣ መታመማችን ነው የሚያሳየው። አብዛኛው በዚህ ትውልድ ላይ ያለው ወጣት ነገሮችን ሎጂካል የሚወስድ ሰው ነው። ወይም ደግሞ ያየሁት ነገር ካልሆነ የሰማሁት ነገር የዳሰስኩት ነገር ካልሆነ በአምስቱ የስሜት ሕዋሶቼ ሴንስ ያደረኩት ነገር ካልሆነ እውነት አይደለም ወደሚል ደረጃ እስከምንደርስ ድረስ። ለዛ ነው በጣም በብዙ ካምፓሶች ብዙ ወጣቶች እግዚአብሔር የለም የሚሉን ኤቲስት እስከመሆን ድረስ የደረሱት። አሁን ብዙ አስተውለናል እና ሎጂካል ከመሆን የተነሳ ሞኝነት ነው። ለምሳሌ በሪሊጅን መታጠር፣ በሃይማኖት የታጠረ ሰው መሆን፣ የተገዛ ሰው መሆን፣ ከሃይማኖት በታች መሆን፣ ይሄ እንዲህ ነው ይሄ እንዲያድርግ ከሚል ነገር የተላቀቅኩ ነፃ ሰው ነኝ የሚለውን ፍልስፍና ህይወታችን ላይ አፕላይ አድርገን የምንኖር በጣም ብዙ ሰዎች ያለነውና እውነታውን አለመረዳት፣ ልክ ነው ብለን ያሰብነው ነገር ልክ እንዳልሆነ ልክ ሊሆን ይችላል ወይስ አይደለም የሚለውን ጥያቄ ራሱ አለመጠየቃችን ሌላኛው የዚህ ትውልድ ትልቁ በሽታ። ልክ ነው ብለን ያሰብነውን ህይወት ሁላችንም የተከተልን ስለሆነ ሌላ ህይወት ይኖራል ብለን አናስብም። ብዙ ነገር ውስጣችን ይፈልጋል። በብዙ ነገር መርካት እንፈልጋለን። ታችን ነው ዓላማዬ ነው ፓሽኔ ነው ብለን የምናስበው ህይወት ላይ ገብተናል። ይሄንን ህይወት እግዚአብሔር ይወደዋል አይወደውም፣ የእግዚአብሔር ፈቃድ ነው አይደለም የሚለው ጉዳያችን ለአብዛኞቻችን ጉዳይ አይደል። እግዚአብሔርን ህይወታችን ውስጥ ማስገባት የሚለውን ነገር አልለመድንም። ውስጣችን እረፍት የለም። ብዙ ነገር አድርገናል፣ እረፍት የለም። አሁንም የምንሞክረው ግን ስኬታማ ያደርገኛል ብለን የምናስበው ቁሳዊ ወይም ደግሞ ዓለማዊ የሆነ ነገር ነው። ለዛ ነው ሊቁ ኦግስቲን በጣም የታወቀ ጥቅስ ያለው ጌታችን ነው ለአንተ ፈጥረህናልና አንተን እስክናገኝ ድረስ ለልባችን እረፍት የለውም ይላል። ስለዚህ እውነተኛ እረፍት የሚገኘው ራሱ ክርስቶስን በማግኘት ነው፣ እሱን በመረዳት ነውና ትክክለኛውን የህይወት ትርጓሜ ስላላወቅን እውነታው ስላልገባን እንግዲህ በብዙ ነገር ውስጥ እየባከንን ያለን የታመመን ትውልዶች ነን። ሌላኛውና በጣም ወሳኙ ነጥብ ዓለም ጠፊ እንደሆነች አለማሰብ ነው። ዓለምና ምኞቷ ያልፋሉ ይላል መጽሐፍ ቅዱስ። ሁላችንም ረጅም ዓመት እንደሚኖር ሰው ነው። እንደውም ጆርናል ስናደርግ አንዳንድ ሰዎች ምክር ብለው ሲነግሩ እንዴ ነው የዛሬ 5 ዓመት ምድር መሆን የምትፈልገው፣ የዛሬ 10 ዓመት ምን አይነት ሰው ነው የምትፈልገው። ስለዚህ ቪዥን ቦርድ በጣም ፕላን ማድረግ፣ እነዚህ የመሳሰሉት ነገሮች አሉ። ይሄ የሚያሳየው ሞት ቅርብ እንደሆነ አለመረዳት ወይም ደግሞ ይህ ዓለም እንደሚያልፍ አለመረዳት። የሰው ልጅ ምኞት እንግዲህ አያልቅም። ታውቃላችሁ፣ የሆነ ሸለቆ ሙሉ ወርቅ ቢኖረን ሌላ ሸለቆ ሙሉ ወርቅ እንፈልጋለን። ቤት ቢኖረን ከዛ የተሻለ ቤት መደርደር እንፈልጋለን። መኪና ቢኖረን የተሻለ መኪና እንፈልጋለን። የሰው ልጅ ምኞት መቼም አያልቅም። የሰው ልጅ ምኞት ሳይሆን የስጋ ምኞት መቼም አያልፍም። ይሄንን ነው መረዳት ያቃተና ብዙ ወጣቶች የምንጨነቀው የማያልፍ የመሰለን ነገሮች ሁሉ ከነዛ ነገሮች መጽናናት ያቃተን እንደሚያልፍ
ይህች ዓለም አልፋ ክርስቶስ እንደሚመጣ እኛም ወደ መንግስተ ሰማያት እንደምንሄድ ከሱ ጋር ለመኖር እንደምንዘጋጅ እውነተኛው የሆነ ዕውቀት በልባችን ውስጥ የለም። ስለዚህ ስንኖር ነገ እንደሚኖር ሰው ነው የምንኖረው፣ እንደሚሞት አይደለም። ለዛ ነው መዘጋጀት ያቃተን። አብዛኞቻችን ስለ ንስሐና ስለ ስጋው ደግሞ ወደ ቤተክርስቲያን ስለመቅረብ ወደ እግዚአብሔር ስለመቅረብ እውነተኛ ሰው ስለመሆን ሲነሳ ምክንያቶችን የምንደረድረው ሞት የሚባለውን ነገር አለማወቅ፣ ላስት ታይም የምናደርጋቸውን ነገሮች ሞት ቢመጣ ኖሮ ብለን ሬዲ የምንሆንባቸው ነገሮች አይደሉም። ለምሳሌ አንድ አባት እንግዲህ በጣም አዋቂ ናቸው፣ በጣም እውቀት አላቸው። ሁልጊዜ ግን ከማስተማር መማርን ይመርጡ ነበር። ቅድስና አላቸው፣ ህይወት አላቸውና ደቀ መዝሙሮቻቸው በጣም ነበር ግራ የሚጋቡት። አንድ ቀን ግን ተሰብስበው ሄዱ። አባታችን ወይ እንደው ለምንድን ነው ሁልጊዜ የታቸው ነው የሚማሩት? ለምንድን ነው እርሶ የማያስተምሩት? ለምንድን ነው ቅዱስ ናችሁ እርሶ ከኛ ጋር መቀላቀል አይፈልጉም? ለምንድን ነው ለብቻው የማይኖሩት ብለው ሲጠይቋቸው መልአከ ሞት ሲመጣ ወይም ደግሞ ሞት መጥቶ ሲወስደኝ እግዚአብሔር ምን እያደረገ አገኘው ሲባል እንዲመለስልኝ ፈልገው አንዱ መልስ እየተማረ አገኘሁት መባል ስለምፈልግ ነው። ስለዚህ ለመጨረሻ ጊዜ እያደረግን መሞት የምንፈልገው ነገር ምንድነው? ምሳሌ መስጠት እችላለሁ። የዛሬ 3 ቀን በአንድ በሽታ ምክንያት ያው ሐኪም በደንብ ስለምናምን ከ3 ቀን በኋላ ትሞታለህ ወይም ትሞቻለሽ ብንባል የመጀመሪያው የምናደርገው ነገር ምንድነው? ያው ወደ እግዚአብሔር መቅረብ። በእርግጥ ስለምንፈራ ነው። ሲኦልን እሳትን ስለምንፈራ ገሃነም ላይ መጣል ስለማንፈልግ ነው። ለዛ ከዛ ተነስተን ያው ንስሐ መግባት ፈልጋለሁ፣ እስከው ደግሞ ገዳም መሄድ ፈልጋለሁ፣ ከዛ ሰዎችን ማስደሰት ያለኝን ነገር ለሰው መስጠት ነው አብዛኞቻችን መልስ የሚሆነው። ታዲያ ነገ እንደማንሞት ማን ቃል ገብቶልን ነው ዛሬ እንደዚህ ነፃ ሆነን እየኖርን ያለነው? ይሄ በጣም ትልቁ ጥያቄ ነው። ነገ እንደማልሞት ማን ነው ቃል ይገባልኝ? ነገን ማን ነው ቃል ይገባላችሁ? እንደማንሞት የነገረን ማን ነው? ይሄ በጣም ወሳኝ ነጥብ ነው። ስለዚህ ዓለም እንደምትጠፋ እንደዚህ እንደማትቀጥል የሰበሰብነውን ነገር ሁሉ አብሮን ወደ እግዚአብሔር እንደማይከተለን ታምናላችሁ? ይሄ ሁሉ የደከምንበት ነገር፣ ይሄ ሁሉ ነገር ሳክሪፋይስ ያደረግንበት ጓደኞቻችን ሳናገኝ፣ ቤተሰቦቻችን ሳናገኝ፣ ከምንም ነገር በላይ ዘወትር የሚናፍቀን እግዚአብሔር ትተን ያካበትነው ሀብት ተከትሎን እንኳን መቃብር አይገባም። ተከትሎን አፈር ውስጥ አይመጣም። ምናልባት ደረሰ ብለን ያሰብነው ቀን ሳይደርስ እኮ ልናልፍ እንችላለን። እንደውም አንድ በጣም ፌመስ የሆነ ጥቅስ አለ አይደለ? ምናልባት እንደዚህ የምንጨነቅለት ህይወት እኮ እኛ ማንኖርበት ህይወት ሊሆን ይችላል። ነገ ብለን የምናስባት ያቺ ነገ ምናልባት እኛ የለንበት። እንደሚሞት ሰው መኖር የምንጀምረው መቼ ነው? እንደሚሞት ሰው ትዝ አይላችሁም? የሉቃስ ወንጌል ምዕራፍ 16 ላይ የተጠቀሰው የባለጸጋው ነውና የአልዓዛር ታሪክ። ባለጸጋው አንድ ፍርፋሪ እንኳን ሳይሰጠው አልዓዛር ደግሞ ቁስለኛ ሆኖ የሱን ፍርፋሪ እየተመኘ ከኖሩ በኋላ ሁለቱም እንግዲህ በነፍስ ዓለም ይገናኛሉ። አልዓዛር በአብርሃም እቅፍ ሆኖ ያ ባለጸጋ ደግሞ በእሳት ውስጥ ሆኖና ሄዶ ይጠይቀዋል። ለጥማቴ የሚሆን አንድ ጠብታ አልዓዛር በጣቱ ይዞልኝ እንዲመጣ እባክህ ብሎ አብርሃም ይነግረዋል። ብልክልህ ደስ ይለኝ ነበር፣ ግን በመካከላቸው ያለው ጉድጓድ በመካከላቸው ያለው ክፍተት በጣም ሰፊ ነው፣ ያንን ማለፍ አይችልም ይሏልና እና ከዛ በኋላ በጣም የሚናገረው ነገር ያስደንቃቸዋል። ስለዚህ እንደኔ ሆኖ የሚኖሩ ሌላ 5 ወንድሞች አሉኝ በምድር። ስለዚህ አንዴ ፍቀድልኝና ሄጄ ልንገራቸው፣ ላስተምራቸው፣ ህይወት ይሄ እንዳልሆነ ልንገራቸው ይሏል። ይሄ ግን እድል የለም። ምናልባት ለዚህ ወጣቶች በዚህ ወጣትነታቸው ያለፉ የምናውቃቸው ሰዎች ወይም የሞቱ ሰዎች መጥተው ቢነግሩን እውነታውን አሁን በህይወት ያለን ሰዎች ስንነግር እንግዲህ ያልተሰማን መምህሮቻችን ቤተክርስቲያን ስታስተምረን ሞት አለ ቅርብ ነው ብለን ስትነግረን ያልሰማን ሰዎች ምናልባት የሞቱ ሰዎች ቢመጡ እንደውም አንድ ቅዱስ ይሄን ነገር ሲናገሩ በሲኦል ያሉ ነፍሳት ከእግዚአብሔር የሚመኙት ትንሽ ደቂቃን በምድር እንዲያኖራቸው ነው። ትንሽ ደቂቃ ኢን ሚሊየንስ የሚቆጠሩ በጣም ብዙ ነፍሳት አሁን በሲኦል የሚገኙ ነፍሳት እግዚአብሔር እንዲሰጣቸው የሚፈልጉት ወደ መንግስተ ሰማያት እንዲያስገባቸው አይደለም። በነገራችን በምድር ቢያንስ ለትንሽ ደቂቃ መቆየት ያችን አሁን እኔና እናንተ አልጋችን ላይ ተኝተን ወይ ስራ እየሰራን ወይ የሆነ ስክሮል እያደረግን ወይ ተኝተን ይሄን ቪዲዮ እየሰማን ያለንበትን እያባከንን ያለነው ትንሽ ደቂቃ በብዙ የሚቆጠሩ በሲኦል ያሉ ነፍሳት የሚፈልጉት ንስሐ ለመግባት ነው። ታምናላችሁ? ንስሐ ለመግባት ምክንያቱም ሞት ቅርብ ነው። ይሄ እንደሆነ አላውቅም ነበረ ነው የሚሉት። እንደውም በሲኦል ያለው እሳት ከሚቃጠለው ፊዚካል እሳት በላይ ይላሉ አባቶች የጸጸት የቁጭት እሳቱ ይበልጣል። ምክንያቱም አንድ ሰው ይጸጸታል፣ ይቆጫል። የሆነ ነገር ልናገኝ ስንል ባለማግኘታችን ያንን እድል ያንን ሁኔታ ባለመጠቀማችን ለብዙ ጊዜ ልንቆጭ እንችላለን። ግን ዓመት ሙሉ አንቆጭም፣ ዓመት ሙሉ አንጸጸትም። ስለዚህ ከሆነ ጊዜ በኋላ ያ ጸጸት ይጠፋል። በሲኦል ያለችው የጸጸት እሳት ግን ለዘላለም እያቃጠለችን ትኖራለች። በፊታችን መንግስተ ሰማያትን እያየን ብሩህን ህይወት እያየን ትንሽ እኮ ያንን መምህር በሰማ ያቺን ቤተክርስቲያን በሰማት በምድር ያለው ወጣትነቴ ለእግዚአብሔር አሳልፌ ብሰጥ ኖሮ ምናልባት እዚህ እሳት ውስጥ አልቆይም ነበር የሚለው ጸጸት ለዘላለም እያቃጠል ይኖራል። መቼም ይሄንን ህይወት ለዘላለም መኖር የሚፈልግ ሰው የለም። ስለዚህ ዓለም ጠፊ ናት። አሁን የምታስቡት ለማግኘት በጣም እንወራወራጥለት ዝና ይጠፋል። እግዚአብሔር ፊት ምንም ስም የለውም። ይሄ ሁሉ ሰዎችን አስቀይመን ወንጀል ሰርተን ኃጢአት ሰርተን ከእግዚአብሔር ርቀን የሥራ ጉዳይ ነው የእንጀራ ጉዳይ ነው ብለን
ቤተክርስቲያን እግዚአብሔርን አስቀይመን ያገኘነው ሀብት ተከትሎን እግዚአብሔር ጋር አይሄድም። ለብዙ ጊዜ እግዚአብሔርን የተውንለት ትምህርት ዲግሪያችን ማስተርሳችን መንግስተ ሰማያት ያስገባል። ስለዚህ ይሄ ህይወት እዚህ ህይወት ላይ በጣም ማተር የሚያደርገው በዚህ ምድር ላይ ኖር ነው የንስሐና የሥጋ ወደም ህይወት ነው። ዓለም ትጠፋለች። ምናልባት ነገ፣ ምናልባት ከነገ ወዲያ፣ ምናልባት ደግሞ አሁን